ይሄ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ድርጅት መሰረት ከመስራቾቹ አንዱ ነኝ። የተመሰረተበት ምክንያትም በኢትዮጵያ የነበረው የፍትህ የዲሞክራሲ ችግሮች መፈታት አለባቸው የሚል በመያዝ ነው። ይህ ደግሞ በሰላማዊና ፖለቲካዊ ትግል ሳይሆን ትጥቅ አንስተን ነው ስርዓቱ መወገድ ያለበት የሚል ነው የትግሉ መነሻ። በዚህ ደረጃ ወደ 13 ዓመት የሚሆን በዚህ የትጥቅ ትግል ጉዞ ነው የነበርነው። ይሁን እንጂ አጠቃላይ ያለው የኢትዮጵያ ሁኔታ የተቋሚ ድርጅቶች ሁኔታ የኤርትራ መንግስት ሁኔታ በጥልቀት እየገመገም በመነህድበት ጊዜ ኢትዮጵያ በልማት መንገድ እየገሰገሰች እንደሆነ የፍትህ እና የሙስናም ራሱ የኢትዮጵያ መንግስት እየተዋጋው እንደሆነ በየጊዜው እንከታተለው ነበር። ስለዚህ እኛም ይሄንን መስተካከል ያለበት ብለን ያነሳነው ጉዳይ በየጊዜው እንዳልኩት እየገመገምን ከሄድን በኋላ ይሄንን የመጀመሪያ አስተሳሰብ አሁን ወደ መጣንበት አስተሳሰብ መለወጥ አለበት የሚል ነገር ነው የመጣ ነው። ያሉ ችግሮች በጋራ ሆነን መፍታት እንችላለን። እዚህ በዚህ ደረጃ ከኢትዮጵያ መንግስት ብዙ ጊዜ እየተነጋግረን ተወያይተን አንድ ስምምነት ላይ ከደረስን በኋላ ነው ወደ አጠቃላይ የትግሉ መቋረጥና ወደ ኢትዮጵያ የመምጣት ሙሉ አስተሳሰብ ይዘን ግን ዝም ብለን መምጣት እንደሌለብን እንደ ድርጅት እንደተመሰረተው ትግሉ መብቃት አለበት የሚል ነገር በዛ ተነስተን ነው ወደ ኢትዮጵያ እንድንመጣ የተገደድነው ማለት ነው። ትንሽ ዘርዘር ለማድረግ ከገመገምናቸው አንድ ጉዳዮች አንደኛ በእርሳ መንግስት ያለው ተጨባጭ ሁኔታና ስለ ኢትዮጵያ ያለ አስተሳሰብ ነው። ብዙ ጊዜ ከኤርትራ መንግስት ባለስልጣኖች በጋራ ሰርተናል። የኛ ዓላማ ኢትዮጵያ እንድትበታተን ኢትዮጵያ ሰላም እንዳይኖር ልማት እንዳይኖር አይደለምና በፍላጎት ደረጃ ኢትዮጵያው ስሜት ነው ያለን። ስለዚህ ለኢትዮጵያ ጥሩ ነገር ነው የምንመኘውና በዛ ደረጃ ነው መስዋዕት እየከፈልን የመጣ ነው የሚል ነገር ይዘን እነሱ ግን ምን ይፈልጋሉ? ኢትዮጵያ እንድትበታተን ይሄ ፕሮፓጋንዳ አነጋገር ትተን እንድትበታተን በየጊዜው በየከተማው ፈንጅ እንድፈነዳ ብዙ ጊዜ የምናየውና የምናውቀው ጉዳይ ነበረ። ስለዚህ ከነሱ ፍላጎት አንፃር ከኛ ፍላጎት አንፃር ተጻራሪ ሆነ በሄደበት ቁጥር በተቋም ድርጅቶች አካባቢ ስናይም በተመሳሳይ የነሱን ተልእኮ ፈጻሚ የሚሆን ብቻ የሚል ነገር ስለነበረ ሌላው የትጥቅ ትግሉ ወቅቱ ያልጠበቀ መሆኑም የገመገምነው የመጣን ሁኔታ ስለነበረ ነውና የመጀመሪያው በዚህ ደረጃ ነው እኛ ወደዚህ ጉዳይ ያደረሰን። ከዛ በኋላ እንደተባለው በዚህ ደረጃ ነው። ሌላው ምንድነው
ብዙ ጊዜ በዛ ተቋም ድርጅቶች ጥምረት ውህደት ወዘተረፈ ምናምን እየተባለ በየጊዜው የሚነሱ ጉዳዮች አሉ። አሁንም በቅርብ ጊዜ አንድ አራት ድርጅቶች ጥምረት ከዛ በኋላ ውህደት ይደረጋል የሚል በነ ግንቦት ሰባት በነ ብርሃኑ ነጋና እኛም ሌላም የጀመርነው ነገር ነበረ። በጳጉሜን 3 ቀንም መግለጫ ተሰጥቶ ነበር። እኔ ወደ 8 ዓመት የሚሆን የጥምረቱ ሊቀመንበር ነበርኩ። ጥምረት ሲባል ዝም ብሎ ቅድም እንዳልኩት ለፕሮፓጋንዳ ካልሆነ በስተቀር እዛ ያሉ ድርጅቶች በደንብ የምናውቃቸው ስለሆነ በኤርትራ ውስጥ ከነበሩ ድርጅቶች እኛ ብቻ ነን የተሻለ ኃይል አደረጃጀትና አቅም የነበረን። ግንቦት ሰባትም ይሄንን የኛ ኃይል ለመጠቀም ብቻ ተብሎ የመጣ ኃይል ነበረ። ከዛ ውጪ ግን ሌላ ኃይል አልነበረም። እንደ አንድ ምሳሌ ልንገራችሁና በዚህ ቅርብ ጊዜ ጥምረት ስናደርግ በሰው አቅም ደረጃ መዋጣት አለበት ተብሎ የሰው አቅም እንዲዋጣ ስንነጋገር በፐርሰንትም በእኩልም በምናምን ተብሎ መጨረሻ ላይ በስምምነት ይሁን የሚል ስንስማማ የመጨረሻው የሰው አቅም መዋጣት ያለበት ስንት ነው የሚል ነገር በታችኛው አቅም ያለው ነው መዋጣት ያለበት ስለተባለ የጋምቤላ ናጽነት ንቅናቄ የሚባል አለና እኛ ከ10 ሰው በላይ መዋጣት አንችልም አሉ። ከዛ በኋላ ትንሽ ከሄድን በኋላ የአንድ 5 ቀን ጊዜ ነበርና ከዛ ከተመለስ በኋላ 4 ሰዎች ስለከዱ 6 ነው የቀረው አሉና እና በዛ ደረጃ ነው። የአፋር ድርጅት ነበር አንድ ዶክተር ኮንቴ የሚባል ነው። እኔ ሌላ ድርጅት አላውቅም። ምክንያቱም እኛ በአፋርም በትግራይም በአማራም ብዙ ጊዜ ተንቀሳቅሰናልና አንድ ሰው ነው የመጣው 20 ሰው ማዋጣት እንደማይችልም ነገሩን መጨረሻ ስብሰባ ሳይጨርስ ትተው ነው ሄደ ሰውየውና ዝም ብሎ ይሄ የሚባለው በድርጅት ደረጃ የተሻለ ኃይልና አደረጃጀት የነበረው የኛ ድርጅት ነው ለማለት ያህል ነው። ሌላው ዝም ብሎ ምንድነው የሚባለው እንደ በትግርኛ መማዕርት ምናምን ይባላል ትንሽ ነገር ዝም ብሎ እንደ ትንሽ ጨው ወይ በርበሬ ነው መጣፈጫ ብራው መጣፈጫ ናቸው የሚል ነገር በዛ ነው ሰደውና እንደዚህ ነው። ስለዚህ ድርጅት ዝም ብሎ እንትን ነው። ሌላው ምንድነው እኔ እንኳን ይገርመኛል ዶክተር ብርሃኑ ነጋ በስም በምናምን ሲሰማው በጣም ትልቅ ሰው ምናምን ይመስለኝ ነበርና አስመራ መጥቶ ከተገናኘን በኋላ እኔ ራሴ ተሳስቼ እንደነበረ ለካ ሰው ከተቀራረብኩ በኋላ እንደዚህ ነው የሚል በጣም ሸኩላል ይዋሻል ምናምን እንደዚህ እኮ አይባልም ይሆናል። ግን ለምንድን ነው እሱ የመጣበት ምክንያት እኔ በኤርትራ ውስጥ ሆኖ መሳሪያ ይዞ ታጥቆ ምናምን እየተኮሰ ነፃ ማውጣት ነው የሚል ነገር አልነበረንም። ግን ብዙ ጊዜ ከውጭ የሚመጡ ሰዎች ገቢ የማሰባሰብ ሁኔታ አላቸውና ከዛ በፊትም የተወሰኑ የእሳት ጋዜጠኞች መጥተው የኛን ጦር ፎቶ አንስተው ምናምን አድርገው ሄደው በጣም ብዙ ገንዘብ ነው የሰበሰቡበት። አሁንም የዶክተር ብርሃኑ ነጋ ወደ ኤርትራ መምጣቱ እኔ በንግድ እንትን አድርጌ ነው ያየሁት ነጋዴ ነው የሚል ነገር ነው የወሰድነው። ምክንያቱም ብዙ ጊዜ ተከራክረናል። እኔን ምንድነው ያለኝ በዚህ 2 ዓመት የኢትዮጵያ መንግስት ካልወደቀ ትግሉን አቋርጠዋለሁ አለኝ። አይ እዛ እንኳ አይመስለኝም ግን መሞከር ጥሩ ነው ምናምን ያልነው እና ለምንድን ነው ብርሃኑ ነጋ ወደ ኤርትራ መጥቶ ድርጅቶችን ቅድም ያልኳችሁ የሌለ ድርጅት ግን እነሱን አሰባስቦ እንደዚህ ያደረገ ተብሎ ከዛ ውጭ ሄዶ ልንጨበጨብለት ጅግና ልባል ምናምን አይነት
እና በሰው ዋጋ እንትን ለማድረግ ነው የሚል ነገር ነውና ነጋዴ ነው የሚል ነገር እሱ ብቻ ሳይሆን ከውጭ የሚመጡ ሰዎች በሙሉ በዛ ደረጃ ነው እኛ የምናያቸው ስለዚህ ጥምረትን በለው ውህደትን በለው ከዚህ ያለፈ ነገር እንደሌለ የኢትዮጵያ ህዝብ ሌላውም በዚህ መረዳት ያለበት ጉዳይ ነው የሚል ነገር ነው የኤርትራ መንግስት እስረኞች ቢሆን ምናምን ቢሆን ልብስ አልብሶ መሳሪያ አስይዞ አንድ ጊዜ ቀርጾ ተመልሶ ወደ እስር ቤት የመመለስ ጥሩ ልምድ አላቸው ብዙ ጊዜ እኛም ስላየ ነው አንድ ጊዜ አርበኞች የሚባል ድርጅት አለና ከውጭ ብዙ አባሎች መጡና አንድ 10 ወይ ምናምን ይሆናሉ ስለዚህ ጦር ስላልነበራቸው ጦር አበድሩን አሉን ጋሻና ጎራዴ ያለው ቲሸርት አመጡልን እሱ ለብሰው አርበኛ የሚል ለብሰው የኛ ጦር ታይታላችሁ በድረገጾች በመናምን አለ እስካሁን የሚያሳዩት ስዕል የአርበኛ ስዕል አይደለም እንድታውቁት በተጨባጭ ነው የሚላችሁ እሱን ይዘው ያ ከውጭ የመጣው ሰው ለካ እንዲህ ነው አርበኛ የሚል ነገር ይዘው በጭንቅላታቸው ይሄድና እዛ ጊዜ ገንዘብ ያዋጡ ይልኩላቸዋል በዚህ ደረጃ ነው የድርጅቶች ሁኔታ በጣም ይገርመኛል ግን እኛ ምንድነው በተጨባጭ ቅድም ካልኩት ውጭ የነበረ ድርጅት የትግራይ ህዝብ ዲሞክራሲያዊ ንቅናቄ ብቻ ነው የሚል ነገር በግንዛቤ ደረጃ እንዲያዝ ለማለት ያህል ነውና የአፋር የብሻንጉል ሌላ ምንድነው የአማራ የሚባል አንድ አለበል የተባለ ከዚህ የደ ኢትዮጵያ መንግስት ወታደር የነበረ እሱ የጠፈጠፈው ነው ግን ወደ ውጭ ለምን እንደላኩት አላውቅም ግን ላኩት በዛ ቀረ ስለዚህ እየተባለ ያለው በዛ በጥምረት አንድ ድርጅት የአድሃን የሚባል ድርጅት አለ የተባለው አንድ ያለበት ነው ግን ምንም የለውም በዚህ ደረጃ ነው መታየት ያለበት የሚል ነገር ነው እና ሌላው ምንድነው እኛ በዚህ ደረጃ ወደዚህ ውሳኔ ስንደርስ የኢትዮጵያ ልማት በደንብ እየገመገም ነው የመጣን ጉዳይ ነው ሌላው የኤርትራ መንግስት ፍላጎትም በተመሳሳይ ስለዚህ ከዚህ አንፃር በሂደት ላይ የሐሳብ ለውጥ አደረግንና የሐሳብ ለውጥ ካደረግን በኋላ መንግስት ጋር በተገቢ መንገድ ከተግባባን በኋላ የመምጣት ፍላጎት ነበረ በመንግስትም መቆየት አለባችሁ አንድ እዛ መደረግ ያለባቸው ጉዳዮች መደረግ አለባቸው ስለተባለ ከአንድ አመት በላይ ነው በዚህ ስራ የቆየ ነው ስለዚህ ቅድም ያልኩት ይሄ ጥምረት ነው ምናምን ነው እኛ ሆን ብለን ነበረ ያደረግን የነበረው ብርሃኑ እንድመጣ ያደረግነው ልክ በዛ ጉዳይ ነው መጀመሪያ አርበኛና ግንቦት ሰባት የተባሉ ሁለቱ ውህደት ሲያደርጉ ብርሃን ነጋ ነበር የመረጡትና ብርሃን ግን አሜሪካ ነው ያለው ከዛ ሄድና ጥምረት ያደረገ ወደ ምርጫ ስንደርስ ብርሃን መመረጥ አለበት የሚል ነገር ወሰድና ተመረጠ እኛ ምንድነው ያልነው አሜሪካ ሆኖ ድርጅቱ መምራት አይችልምና መምጣት ነው ያለበት እዚህ በእውነት ለውጥ መምጣት ከተፈለገ ብርሃን መታገል የሚፈልግ ሆነ ወይ ትግሉ ይተው ስልጣኑ ይተውና ሌላ ሰው ይያዘው ከሆነ ግን መምጣት አለበት ተብሎ ነው የመጣው ቅድም እንዳልኳችሁ ዓላማው ለዛ ነው የሚል እምነት ነው ያለኝ እኔ ግን በዛ ደረጃ ነው የመጣው ብርሃኑ እንዲያውም እኔ እንዳለኝ መረጃ ፓስፖርት የለው ምናምን የለው በኤርትራ አማካይነት ነው የመጣው ስለዚህ ስለ ጥምረቱን በለው ስለ ውህደቱ በዚህ ደረጃ ነው ያዝ ያለበት እና ከዚህ በተሳሰረም ይሄ ነው እኛ መጨረሻ ላይ ምንድነው ሁሉ ነገር ከተጨረሰ በኋላ መምጣት በነበረብን ጊዜ ነው መምጣት የነበረብንና
አጋጣሚ ነው የመምጣት ሁኔታ ስናስብና አጠቃላይ እንትን ስናደርግ ትንሽ ከኢትዮጵያ መንግስት ጋር የግንኙነት መቆራረጥ ነበረ። አንድ የተወሰነ ኢንፎርሜሽንም ወደ ኤርትራ መንግስት እንደወጣ የሆነ ግንዛቤ ስለነበረን በፊታችን የነበረ የኤርትራ መንግስት ወታደር እየከፈትን መውጣት እንዳለብን ተወሰነና በሶስት ደረጃ ከፋፍለን ነው የወጣ ነው። አንደኛው መንገዱ እየጠረገ የሚወጣ ኃይል፣ ሁለተኛ ለዛ ትልቁ የሚወጣው ኃይል ማዛባት የሚችል ሌላ ኃይል፣ ሶስተኛው ግን በዚህ ደረጃ ዝም ብሎ መውጣት ያለበት ኃይል። በዚህ ሶስት ደረጃ ከፋፍለን ነው መውጣት የተሞከረው። በዛ ደረጃ ውጊያው ትንሽ ከበድ ያለ ነበረ። ሶስት መሰናክሎች ነው ያለፍነው። አንዴ መጀመሪያ ምሽግ ነበረ። ምክንያቱ ኢንፎርሜሽን ስለደረሰባቸው ጥንቃቄ መደረግ አለበት ተብሎ ተዘጋጅተው ነበርና እኛ ከነሱ መጀመሪያ የመዋጋት ፍላጎት አልነበረም። እነሱ የሚያሳልፉት ችግርም ስለምናውቀው የኤርትራ ወታደሮች፣ ይሁን እንጂ ማለፍ ካለብን ደግሞ እነሱ ጋራ መዋጋት የግድ ስለሆነ የመጀመሪያው ምሽግ ከተሰበረ በኋላ በሁለተኛ የነበረም ከተሰበረ በኋላ የሻዕቢያ ወታደሮች እንደገና ሱዳን ድንበር አካባቢ ስንደርስ የተወሰነ የደፈጣ የምናምን ነበረ። በዚህ ደረጃ በጣም ጥሩ ስራ ነበረ። የምንወዳቸው ጓዶቻችንም እዛው ከፍለን ነው የመጣ ነው። የቆሰሉ ጓዶችም አሉ። ልክ በተመሳሳይ የኤርትራ ወታደሮችም በዛ ያሉ የቆሰሉም የተሰውም አሉ። እኛ በሁሉ ደስተኞች አይደለም፣ በኤርትራ ወታደሮች መገደላቸው፣ በእኛ ጓዶች መገደላቸው። ለማንኛውም በዚህ ደረጃ ነው የወጣ ነው። ከዚህ ከወጣን በኋላ የተወሰነ ኃይል ወደ ሁመራ እንዲሻገር ነው የተደረገው። አጠቃላይ ኃይላችን ግን ወደ ሁመራ ነበር መሻገር የነበረበት፣ ወደ ሱዳን የመግባት ዓላማ አልነበረም። ይሁን እንጂ ቅድም ካልኳችሁ በተሳሰረ መንገድ የነበረው ተጨባጭ ሁኔታ አስገዳጅ ስለነበረ አብዛኛው ኃይላችን ወደ ሱዳን እንዲገባ ነው ያደረግነው። ስለዚህ ሱዳን ውስጥ ከገባንም ከዛ ከኢትዮጵያ መንግስት የመንግስት አካላች ጋራ ትስስር ጀመር ነው። ከዛ በኋላ የተዋሃደ ስራ ነው እየሰራን የመጣን። የሱዳን መንግስትና ህዝብ በእውነቱ በጣም ጥሩ አቀባበልና አያያዝ ነው ያደረገልን። በዚህ አጋጣሚ ለሱዳን መንግስትም ህዝብም ማመስገን እወዳለሁ። ሌላው ከሱዳኑ ስንወጣ አለምንም ነገር ያጋጠመን ነገርም የለም። ትጥቃችንም የግል ንብረት ምናምንም የቀረ ነገር የለም። እስከነ ትጥቃችን ወደ ሌላው አድርገን በገዳር ፋልገን ነው የመጣ ነው። ሁሉ የትራንስፖርቱ የምግቡ የምናምኑ በጣም ደስ የሚል አቀባበል ነው ያደረጉልን። ይሄ የእናንተ ሁለተኛ ሀገር ነው፣ ስለዚህ ምንም አይቸግራችሁ እያሉን እስከ ደንበሩ በጥሩ ሁኔታ ነው የሸኙን። ከዛ ወደ ኢትዮጵያ ስንገባም የህዝቡ አቀባበል መከላከያ ነበሩ፣ ህዝቡ ነበረ። በጣም በጥሩ ሞራል እና ደስታ ነው የተቀበለን። ምግብ ተዘጋጅቶ በጣም ደስ የሚል ነገር ነው የነበረው። ስለዚህ በዚህ ደረጃ ነው አጠር ባለመልኩ በአመጣጣችን እና ለምን ድርጅቱ ተመሰረተ፣ ለምንድነው የሐሳብ ለውጥ ያደረግነው፣ ለምንድነው እዛ መቆየት የቻልነው የሚል ነገር፣ ሌላው ስለ ጥምረትና ስለ ድርጅቱ ሂደት የሚል ነገር። አጠቃላይ ግን የተወሰነ እንትን ካልሆነ በስተቀር የድርጅታችን ዋናው መስራት የሚችልና አለው የተባለ ኃይል መውጣት ተችለዋል። የቀረ የለም ማለት ግን አይደለም።
ግን በመንፈስ በአስተሳሰብ እዛ የሌለ ሰው ነው። ብዙ ሰዎች ይታሰራሉ አሁን ብዙ ሰዎች ይገደላሉ ግን በአጠቃላይ እዛ ያቀረው ሰው የኛ ድርጅት ብቻ ሳይሆን ቅድም ያልኳችሁ 4 ነው ያለው አንድ ድርጅት 5 ሰው ነው ያለው ግን በአስተሳሰብ ደረጃ በመንፈስ ደረጃ እኛ በጣም ተጽዕኖ ፈጣሪ ነበርን እዛና የኛ ድርጅት እንደዛ በዚህ አይነት ደረጃ መምጣቱ ለሁሉም ለኤርትራ መንግስትም በእኛ ላይ የነበረው ትልቅ እምነት ከሌላው ተሰሙ ይሆናል እናንተ ጋዜጠኞች ናችሁ ተከታተላላችሁ እኛ በኤርትራ ውስጥ ብዙ ጊዜ ስፔሻል ኮርስ የወሰደ ታጋይ ነው ያለ በእኛ ልክ የኤርትራ አንድ ታማኝ ጦር የሚወስደው ስልጠና ይወስዳል አንዳንድ ጊዜ በኤርትራ የሚደረጉ እንቅስቃሴዎች ተሳታፊ እንዲሆን ብዙ ጊዜ ሲጠይቁን ነበርና እኛ ከዓላማችን አንፃር የማይሄዱ ጉዳዮች አብዛኞቹ የማንቀበላቸው ጉዳዮች ነው አንዳንድ ጊዜ የድንበር ጥበቃ እንበለው አንዳንድ ጊዜ በጸጥታ አካባቢ እንበለው በተለያየ መንገድ ብዙ ጊዜም ሲነሱ ነበርና ለኤርትራ መንግስት ራሱ ትልቅ እንትን ነው የሚል ነገር ነው ምክንያቱም እንዲያውም ከኤርትራ ወታደሮች የኛ ታጋዮች ይታመናሉ የሚል ነገር ብዙ ነገር ይወራ ነበር እኛም ባለስልጣኖች ጋር ስንነጋገር በተጨባጭም ከአንድ ቅድም ካልኳቸው ጋር በተያያዘ መንገድ በጣም ታማኝ ድርጅት ነው የነበረ ለማለት ያለው ስለዚህ እኛን እንኳን በዚህ ደረጃ ሁኔታዎችን አይተን የሐሳብ ለውጥ ያደረግን ሌሎች ምንም የሌለ መሆኑ ግን ምን ላደርጉ ይችላሉ ቅድም እንዳልኳችሁ ለፕሮፓጋንዳ ለሚዲያ ሰዎች ሰብስቦ ዋላ ኤርትራ ወታደሮች የተቋም ልብሶች አልብሰው ምናምን እነዚህ የደም ናቸው አልሄዱም ውሸት ነው እንደዚህ ነው ጥቅም ጎድላቸው ነው እኔ የጎደለኝ ጥቅም የለም ለነገራቸው የሚፈልገው እኔ መንግስት ለአንድ ክራይ ቤት 25000 ይከፍልልኛል መኪና ሞልተዋል መኝታ ሞልተዋል ምግብ ሞልተዋል እኔ የሚያሳልፈው ህይወት እዛ ሌላ አንድ ትልቅ ባለስልጣን ላይ ያሳልፈው ይችላል ይሆናል እውነቴ ነው የሚላቸው ግን ሁሉም ነገር ህልናህን መቀበል አለበት መጀመሪያ እኔ ስታገል ህልና የተቀበሉት ነው የታገልኩትና እኔ ብዙ ጊዜ ውጊያ ላይ ተሳትፌያለሁ አጋጣሚ ሆኖ እስካሁን እኖራለሁ የሚል ግምት አልነበረኝም ዝም ብዬ ብዙ ጊዜ እንዲሁ በፊትም የህወሓት ታጋይ ነው የነበርኩት ስለዚህ በዚህ ደረጃ ስልጣንም ሞልተዋል እንደምታውቁት ጥምረቱ መርተነዋል አሁንም እኔ የገበሬ ልጅ ነኝና የአንድ ዶክተር ምክትል ሆኛለሁ ፕሮፌሰር ነው መሰለኝ ፕሮፌሰር ነውና የአንድ ፕሮፌሰር ምክትል መሆን ራሱ አንድ ትልቅ ነገር ነው የገበሬ ልጅ ስለዚህ እኔ አልተማርኩም የገበሬ ልጅ ነኝ እና ስልጣንም ሞልተዋል የትግራይ ህዝብ ዲሞክራሲያዊ ንቅናቄ 7 አመት መርቸዋለሁ ጥምረቱ ራሱ 7 አመት መርቸዋለሁ ግን ህይወት የሌለው የሞተ ነው ቅድም እንዳልኳችሁ ስለዚህ ስልጣንም ሞልተዋል ገንዘብ ሞልተዋል ቢፈልግ እኔ ሻቢያ ያሉትን እያደረኩ ጥሩ ኑሮ መኖር ይቻላል የሚል ነገር ብቻ ሳይሆን ነበርና ግን ህልናህን መቀበል አለበት ስለዚህ የሐሳብ ለውጥ ስታደርግ እንግዲህ በዚህ ደረጃ ነው መታየት ያለበት የሚል ነገር ነው አጠቃላይ እንደ መግቢያ ይሆንናል የሚል ነገር ነው በዚህ ደረጃ ነው መታየት ያለበት የሚል ነውና ጥያቄ ካለ መቀጠል ይችላል